ያው አመልኮ ለማፈስ ለመራቀቅ ወዳለ እና ወንታም ይረም ኩኒ አካ ጋር ነው ብረታ ጋሩ ሁሉ ማጫለ ሰከለ ያለው አንድ ማና ከናፍ ከንዱ ቢሰገሉ ኢያሱ ምዕራፍ 1 ከ3 እስከ 8 ያለው ቃል አነባለሁ። ኢያሱ ምዕራፍ 1 ምዕራፍ 3 ከ8 ይሄ ቃል እንግዲህ ለኢያሱ ነው። ይሄ ሙሴ ከሞተ በኋላ ነው እንደዚህ ይላል። ለሙሴ የነገርኩት የግራችሁ ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቻለሁ ይላል። ከምድረ በዳም ከዚህ ከሊባኖስ ጀምሮ እስከ ታላቁ ወንዝ እስከ ኢፍራት እስከ አፍጥራት ድረስ የኬጢያውያን ምድር ሁሉ እስከ ፀሐይ መግቢያ እስከ ታላቁ ባህር ድረስ ይሆናል። በሕይወት ዕድሜ ሁሉ ማንም አይቋቀንም። ከሙሴ ጋር እንደሆን እንዲሁ ከአንተ ጋር ይሆናል። አሜን። አልጥልም አልተውም። ለአባቶቻችሁ ይሰጣቸዋለሁ ብዬ የማልሁትን ምድር ሁሉ ለዚህ ሕዝብ ትወርሳለህ፣ ትጸናለህ። አይዞህ፣ ነገር ግን ጽና፣ እጅግ በርታ። ባሪያዬ ሙሴ ያዘዘን ሁሉ ጠብቅ፣ አድርገው። በምትሄድበት ሁሉ እንዲከናወንልህ ወደ ግራ ወደ ቀኝም አትበል። እኔ የፈለኩት እጅግ ቁጥር 8 ላይ ያለችው ያንቱ ቢሆን ያ ትኩኝ ብሎ እቺ 8ኛ ቁጥር ላይ ያለው የዚህ ሕግ መጽሐፍ ከአፌ አይለይ፣ ነገር ግን የተጻፈበት ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዛን ጊዜ መንገድ ይቀናልሃል፣ ይከናወንልሃል። አሜን አሜን። አሁን እናንተ የምትሰሩት በሙሉ እዚህ ውስጥ ነው። እግዚአብሔር ቃል ከሌለ ከንቱ ነው። ዋናው እኔ አሁን ለወንድሜ ላይ ያንተ ብለው ወደ ግራ ወደ ቀኝ አትበሉ። እግዚአብሔር አሳድጓል። እግዚአብሔር ከዚህ በተሻለ ነገር ይሰጣል። ምክንያቱም ኢየሱስ ያለ ሰው ይሄ ለኔ ለእናንተ ምን ማለት ነው? የዚህን መጠን ይሰጣል። ዋናው ግን ከእግዚአብሔር ቃል የሚለው ነገር ነው እኔ ለእናንተ። ስለዚህ አሁን እኔ ትንሽ ጸሎት አድርጉ። ለምክንያቱም ለመሰለኝ ብዙ ጊዜ አልመጣሁም አስብ ነበር። ትንሽ እንጸልይና እሄዳለሁ። ትንሽ እንጸልያለን ለማለት ፈልጌ ነው። እግዚአብሔር አባቶ እጅግ አድርገን እናመሰግናለን። አሜን። ከፍ ከፍ ይበል። አሜን። ሁሉ ጊዜ አንተን እናመሰግናለን። አሜን። ለወንድሜ ስለሰጠ ለጌቴ ስለሰጠ እጅግ አድርገን እናመሰግናለን። አሜን። አባቶ ከዚህ በፊት እኔ በልቤ እያመሰግን ነበርና ይሄን ሁሉ ያደረገው እሱ ገንዘብ ስላለ ወንድም ስላለ አይደለም። ሁሉም ነገር የሆነው ከአንተ የተነሳ ነው። ይሄን ስላደረግለት ኢየሱስ ሆይ አንተን እናመሰግናለን። አሜን። ከፍ ከፍ ይበል። አሜን። አባቶ ይህን ቤተሰብ አንተ ባርካቸው። አሜን። ልጆቻቸው ሁሉ ይባረክ። አሜን። በሱ ምክንያት ጎረቤት ሁሉ ይባረክ። አሜን። አባቶ አሁን ደግሞ እንጸልያለን። ያዕቆብ ምዕራፍ 4 ቁጥር 7 ለእግዚአብሔር ተገዙ፣ ዲያብሎስን ተቃወሙ፣ ከእናንተ ይሸሻል ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስም ይህን ቤተሰብ ልጆቹን የሚቋቋም ማንኛውም የአጋንንት ስራ በኢየሱስ ስም ይደግ። አሜን። የዘንዶ መንፈስ በኢየሱስ ስም የተወጋ ነው። አሜን። እሱ እዚህ በመኖሩ በጎረቤት የሚሰራ የድግምት የመተት የጥንቆላ ከዛሬ ጀምሮ በጌታ በኢየሱስ ክርስቶስ ስም የታሰረ ነው። አሜን። አባቶ እኔ ጸልያለሁ ከሩቅም ከምድር ከጥልቁ ዓለም የሚወራወር ማንኛውም ክፉ መንፈስ በኢየሱስ ስም የወደቀ ይሁን። አሜን። የዘንዶ መንፈስ የቃልቻ የኢባብ በጌታ በኢየሱስ ክርስቶስ ስም ይፍረስ። አሜን። የመተት የጥንቆላ በኢየሱስ ስም ይፍረስ። አሜን። በምትኩ ፊት ስም በምትኩ ፎቶ የሚሰራ የድግምትና የጥንቆላ በኦሮሚያ ክልል የመጣ በአማራ ክልል በትግራይ ከአውሮፓ ከአሜሪካ የመጣ ማንኛውም ጥንቆላ በሱ ስም የተሰራ በጌታ በኢየሱስ ክርስቶስ ስም ይፍረስ። አሜን። በአያንቱ ስም በሷ ፎቶ ላይ የተሰራ ድግምት ጥንቆላ በኢየሱስ ስም ይፍረስ። አሜን። በልጆቹ ላይ የተሰራ ጥንቆላ ድግምት በኢየሱስ ስም ይፍረስ። አሜን። በዚህ የተሰባሰቡት ላይ ጥንቆላና ድግምት የሚሰራ በጌታ በኢየሱስ ክርስቶስ ስም ይፍረስ። አሜን። አባቶ እኔ ጸልያለሁ። አሜን። ይሄ እግር በኢየሱስ ክርስቶስ ስም ወደ በሁሉም አቅጣጫ ይራመድ። አሜን። ይሄ እግር በኢየሱስ ክርስቶስ ስም በሁሉም በአራቱ አቅጣጫ ይሂድ። አሜን። አባቶ ከዚህ ሰው ጋር ይሁን። አሜን። መንፈስ ቅዱስ ሆይ ለመንኩ። አሜን። አባቶ አንተ ትባርካለህ፣ ታሳድጋለህ። መንፈስ ቅዱስ ሆይ
አንተ ከዚህ ጋር ሁን። አሜን። ሁልጊዜ አንተ ቅደማቸው። አሜን። ልጆቹ ይባረኩ። አሜን። ቤተሰቦቹ ይባረኩ። አሜን። አባቶ እኔ ጸልያለሁ። ይህትን ባርካ። አሜን። አባቶ ማንኛውም ክፉ ነገር በኢየሱስ ስም የተመታ ይሁን። አሜን። የበሽታ ጉልበት በኢየሱስ ስም ይፍረስ። አሜን። የጥንቆላ ስራ በኢየሱስ ስም ይፍረስ። አሜን። የሰይጣን ስራ በኢየሱስ ስም ይፍረስ። አሜን። ከጥልቁ ዓለም የተላኩ አሜን። የሰይጣን መንፈስ የዘንዶ መንፈስ በኢየሱስ ስም የተመታ ነው። አባት ሆይ እኔ የምለው ነገር የለም። አሜን። አባ እኔ እሄዳለሁ ከዚህ ቤተሰብ ጋር አንተ ይቅር። አሜን። አንተ ትበልጣላችኋለህ ከማንም በላይ አባት ሆይ እኔ የዚህም ቤተሰብ ላይ አንተ ጠርቻለሁ። ሁልጊዜ አንተ ጠብቃቸው። አሜን። የተሰበሰቡትን ደግሞ እኛ ወደ ቤታችን እንሄዳለን። አባት ሆይ እኛ አንተ ቅደመን። አሜን። በሰላም ወደ ቤት እንድንገባ በኢየሱስ ክርስቶስ ይርዳል። አሜን። ሁሉ ስለምታደርግ አመሰግናለሁ። አሜን። ስሜ ይባረክ። አሜን። 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 ፈጣሪ ይባርክ። አሜን። አሜን። አሜን።